ተቀመጥ ቤት ክራውን ያመጣልኝ ለሱ ነው የመጣው 15 ቀን አሳለፍኩ አዎ ለምንድን ነው ምን ሆነ ነው ቶሎ ማሰጠኝ አንተ ይቅርታ እንግዲህ ካሁን በኋላ አላቆይም እንግዲህ እሺ በቃ አሁን አምጥተህልኛል አሁን የለህም ብሩ አዎ እንዴት ነው ብሩን ይዤ አልመጣሁም ባለፈው በራን አንኳኳው መጥቼ ረሱን አላየውም እኔ ብር ይዘህ ስትመጣ አላየውም እዚህ ቤት እየቆጠርኩ ሲመጣ ኧረ አላየውም እዚህ አልደረስኩም እንዴ አሁን ይዘሃል አልያዝክም ልንገርሽ ምንም አትንገረኝ በቃ ይዘሃል አልያዝክም ቤት ክራዩን ግን ምንድነው ምን ተተባተበው አልያዝኩም ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ሆኖ አዎ ሄዳ አታውቅማ በደንብ ነው ድሮ የሄድከው ኧረ እባክህ እውነት የት ነው የሄድከው ድሮና ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው ውጭ ሀገር እኮ ነው ያልኩህ አዎ እንትን ነው ድሮኔ ሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የምገዛላት እንጂ የ50 የ20 ሳንቲም ራሱ ኧረ እባክህ እዛ ነው ያወቁ ከተማው ውጭ ያልኩህ እኮ ከግቢ ውጭ አይደለም ምን ሆኖ ነው ልጁ ገባኝ እንትን አይደል ይሄ ፈረንጆች ሀገሩ አዎ እሱ እዛ ነው ጨው ልትገዛ የምትሄደው ሲሮጥ እንግዲህ እኔ ይበራለሁ ኧረ ያን ሰው ኮች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ እንደዚህ ነው በረ የምትሄደው አንተ ወይ አንተ ጥያቄ ነው እንጂ አውቃለሁ ቦታው ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ ኧረ እባክህ እውነት ከዛ እንግዲህ እምቢ አሉ ቤተሰቦቼ ኧረ እውነት እምቢ አሉ ተዋሉኝ አባት ሄይ ሰላም ነው እንዴት ነህ ሰላም ነው እንዴት ነው እዚህ አካባቢ ነህ እንዴ እዚህ ነኝ እዚህ አካባቢ ነህ የምከራይ ቤት ይገኛል እንደዚህ ቤት ፈለግ አዎ ቤት ፈልጌ ነው ይሄ ያንተ ነው መኪናው አዎ የኔ ነው እሱን ታውና አለ እንዴ እኔ አሁን ሰው ነኝ እንዴ ይሄ ገዝተህ ነው መኪናው አዎ ገዝቼ ነው የምከራይ ቤት እኮ ነው ጠየቅኩ ስለ መኪና ነው እንዴ አንተ በቃ እኔ ራሴን ባጠፋ ነው የሚሻለው ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ በዚህ መኪና አለ እስከ ስንት ነው የምትከፍለው ቤት ብታገኝ አዎ አሪፍ ቤት ከሆነ እስከ 20 ለአንድ ወር አዎ እስከ 20 ወይ እስከ 30 ችግር የለውም ምን ነው ምን ሆነ ነው እኔ በወር እኮ 5,000 ማላገኝ ተው ሰው እየኖረ ነው ኧረ በእናትህ አታልቅስ ካለ ንገረኝ ነው በቃ ተው አላቅም እኔ እንድታበሳጭ መጣን ሂድ እባክህ ምን አይነት ሰው ነው